ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች ዛሬ በጣም ማሳሳቢና ብዙ እናቶች የሚጠይቁትን ጉዳይ ይዤላችሁ ቀርቤያለሁ። ብዙ እናቶች ከዚህ ቀደም 2 ወይም 3 ጊዜ በኦፕሬሽን ከወለዱ በኋላ አሁን ደግሞ በተፈጥሮ መውለድ እችላለሁ ወይ ብለው ይጠይቃሉ። በተፈጥሮ ወይም በምጥ የመውለድ ፍላጎት የሚከበር ቢሆንም ከጤና አንፃር ግን ሊታወቁ የሚገቡ ትልልቅ አደጋዎች አሉ። ዛሬ ስለ ማህፀን ግድግዳ መሳሳት፣ ስለ ማህፀን መቀደድና በጠባሳ ማህፀን ላይ ምጥ ማፋጠኛ ስለሚያመጣው ከፍተኛ አደጋ በጥልቀት እናወራለን። ማህፀን በሚገርም ሁኔታ የመለጠጥ አቅም ያለው ጡንቻ ነው። ነገር ግን ኦፕሬሽን ሲደረግ ያ ጡንቻ ተቆርጦ በስፌት ነው የሚገጠመው። ያ የስፌት ቦታ ወይም ስካር ቲሹ እንደ ቀድሞ ጡንቻ የመለጠጥ ባህሪ የለውም። ኦፕሬሽን በተደረገሽ ቁጥር ሐኪሞች የሚቀዱት ያንኑ የቀድሞውን ጠባሳ አካባቢ ነው። እነዚህ በሆነ ቁጥር የማህፀኑ ግድግዳ ይበልጥ እንዲሳሳ ያደርገዋል ማለት ነው። ማህፀን በጣም ከመሳሳቱ የተነሳ እንደ ሲጋራ ወረቀት ቀጭን ሆኖ ሊታይ ይችላል። ይህ ዩትሪን ዊንዶ ይባላል። እዚህ ደረጃ ላይ የደረሰ ማህፀን ምጥ መሸከም በፍጹም አይችልም። የማህፀን መቀደድ ማለት ምጥ በሚመጣበት ጊዜ የሚፈጠረውን ጫና ማህፀኑ መቋቋም አቅቶት በጠባሳው መስመር ተቀዶ ሲከፈት ማለት ነው። ታዲያ ይህ ለምን ይከሰታል ካላችሁኝ፣ ምጥ ማለት ማህፀን ህፃኑ ወደ ታች ለመግፋት የሚያደርገው ጠንካራ መኮማተር ነው፣ ኮንትራክሽን ማለት ነው። ይህ መኮማተር በሳሳው ጠባሳ ላይ ከፍተኛ የሆነ ግፊት ይፈጥራል። ታዲያ አደጋው ምንድነው? ማህፀን ከተቀደደ ህፃኑና የእንግዴው ልጅ ወደ እናቷ ሆድ ዕቃ ውስጥ ይወጣሉ። ይህም ለእናቷ ከፍተኛ የውስጥ የደም መፍሰስ፣ ለህፃኑ ደግሞ የኦክሲጅን መቋረጥ ያስከትላል። ይህ በደቂቃዎች ውስጥ ካልደረሱለት ለሞት የሚዳርግ እጅግ አደገኛ ሁኔታ ነው። በተፈጥሮ የሚመጣ ምጥ ቀስ በቀስ ነው የሚጨምረው። ነገር ግን ምጥ ማፋጠኛ መድኃኒቶች በጠባሳው ማህፀን ላይ እሳት ላይ ነዳጅ እንደ ማርከፍከፍ ማለት ነው። እንደ ማህፀን ማለስለሻ እንደ ፕሮስታግላንዲን የሚሰጡ ጄሎች ወይንም ኪኒኖች በጠባሳው ማህፀን ላይ እነዚህን መጠቀም በፍጹም አይመከርም። ምክንያቱም ማህፀኑ ከቁጥጥር ውጪ የሆነ ኮንትራክሽን ስለሚኖረው ወይንም መኮማተር ስለሚኖረው ጠባሳውን ወዲያውኑ ሊቀዱት ይችላሉ፣ ሊበጥሱት ይችላሉ። ደግሞ እንደ ፒቶሲን ያሉ የምጥ ማፋጠኛ ሆርሞኖች ማህፀኑን በኃይልና ተከታትሎ በፍጥነት ወዲያው እንዲኮማተር ያደርጋሉ። ልክ እንደ ተፈጥሮ ምጥ አይደሉም። ማህፀን ይህንን ሊችለው አይችልም፣ ከአቅሙ በላይ ነው። በጣም የሳሳ ጠባሳ ያለው ማህፀን ደግሞ ሰው ሰራሽ ፒቶሲንን ከወሰደ ከአቅሙ በላይ ስለሚሆን የመበተን ባህሪ አለው ማለት ነው። ስለዚህ ብዙ ሆስፒታሎች ከ2 በላይ ቪፓክን ወይንም በምጥ የመውለድን ከኦፕሬሽን በኋላ በምጥ የመውለድን ነገር አይፈቅዱም። ምክንያቱም ከጥቅሙ ይልቅ አደጋው በጣም ስለሚያመዝን ነው። አንድ ኦፕሬሽን ላለባት እናት የመቀደድ ስጋቷ ከ1% በታች ነው። 2 እና ከዚያ በላይ ሲሆን ግን ስጋቱ በጣም በከፍተኛ ሁኔታ ይጨምራል። ጥናቶች የሚያመለክቱት ይህንን ነው። በተጨማሪም ያለፈው ኦፕሬሽን የተደረገበት ምክንያት በ2 እርግዝናዎች መካከል ያለው ጊዜና የጠባሳው አይነት ቨርቲካል ወይንም ሆሪዞንታል ነው፣ አግድሞሽ ነው ወይስ ቀጥተኛ ነው የሚለውን ለውሳኔ በጣም ወሳኝ ናቸው። ታዲያ ውድ እናቶችዬ በተፈጥሮ የመውለድ ፍላጎታችን ሁላችንም አለን፣ ይገባኛል። ሆኖም ግን ዋናው ግባችን ጤናማ እናትና ጤናማ ህፃን ማግኘት ነው። በተለይ 2 ወይንም 3 ኦፕሬሽን ካላችሁ ህይወታችሁን አደጋ ላይ የሚጥል ሙከራ ከማድረግ ይልቅ ከሐኪሞቻችሁ ጋር በግልጽ ተወያዩ። ሰውነታችሁ ያለበትን ሁኔታ በከፍተኛ ጥንቃቄ መመርመር ያስፈልጋል። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለሌሎች እናቶች ሼር ማድረጋችሁን አትርሱ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁ እናመሰግናለን። በሰላም ተገላገሉ። ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ እንዳትረሱ። ወዳችኋለሁ። አመሰግናለሁ። ቻው